አይተኛም። እንደዛ ባል የለም። የግል አምላክ የለም። የጌታ የሁሉ መኪና፣ የሁሉ ቤት፣ የሁሉ ሚስት ነው እንጂ የሚኖረህ የግል አምላክ ሊኖረህ አይችልም። የእስራኤል አምላክ አያንቆላፋም። የኢራን አምላክ አያንቆላፋም። የቡርኪና ፋሶ የቡሩንዲ አምላክ አያንቆላፋም። ምትል አምላክ መጀመሪያ በድምር አያንቆላፋም። መጀመሪያ አምላክ ድካም የሌሉበት ጎንበስ ቀና የሌሉበት ዘመን የማይቆጠርለት ዘላለም በዙፋኑ ነግሶ የሚኖር። ስለዚህ ይሄ አምላክ ደግሞ አንድ ነው። ግማሾቻችን እግዚአብሔር እንላለን፣ ግማሾቻችን አላህ እንላለን፣ ግማሾቻችን የተለየ አንድ አምላክ የእስራኤል አምላክ የሚባል የለም። የነጌት እንደ አምላክ ደግሞ በግል እንደ መኪና የግል መኪና እንደ ቤት የግል ቤት እንደ ቤት የግል አምላክ አለ። ቆልን እንደያዛች አንድ ሰው ሁለተኛ ደግሞ የሚቀርቡ የግል አምላክ መሆኑ ብቻ አይደለም። ያ የእስራኤል አምላክ ወይ የኢራን አምላክ ወይ የኤርትራ አምላክ ሶፊያ ሽባባ እንዳለችው በጣም ብዙ ጊዜ ህዝብ ሲስቅ ነበር። የኤርትራ አምላክ ይመስገን፣ የኤርትራ አምላክ የላትም ለብቻ ለብቻ የኢትዮጵያ አምላክ የለም፣ ለብቻ የግብፅ አምላክ የለም። ዓለምን በሙሉ አንድ አምላክ ነው። አንድ አባት፣ አንድ ፈጣሪ፣ አንድ የሚያኖር፣ አንድ የሚገድል፣ አንድ የሚያኖር እሱ አንድ አምላክ ብቻ እና ይሄ ደግሞ አምላክ ለፖለቲካ ፍጆታ ማዋል በጣም ይችል። አሁን ለምሳሌ ነኝ የሆነ ሀገር መሪ ነኝ። ከዛ የህዝቦችን ወስጄ በኒኩለር ቦምብ ወይ በሚሳኤል በሃይፐርሶኒክ በቦለስቲክ ጨፈጨፍኩኝ። ከዛ ህዝቡ ደግሞ እየፈሰሰ የኔ አምላክ ግን አይተኛም። ምን አይነት እብደት ነው የሚባል የለም። ሰላም ያስፈልጋታል ዓለም፣ መከባበር ያስፈልጋታል ዓለም፣ መደማመጥ ያስፈልጋታል ዓለም። አምላክ ከተጎፉት ከተጎዱት ከእውነተኞች ጋር በቃ አምላክ ፍርደ ገምድል አይደለም። ከሀያሎች ጋር ተሰልፎ ድሆችን የሚቆጠቅጥ ወይም ደግሞ ከድሆች ጋር ተሰልፎ ሀብታሞችን የሚቆጠቅጥ አይደለም። ከእውነቱ ጋር ነው የሚቆሙ እግዚአብሔር እና ለዓለም ሰላም ያስፈልጋል። ኦሮሞ ወላሂ በል አምን ወላሂ ኦሮሞዎች ተበልተናላ። አየር ላይ ነው የተበላው። ተሽጣል ጃፍ ይላልና የኔ ናት ብሎ ነው ጃፒ። ትንሽ ካጎረሱት እኮ ገና ራሱን እኔን ይሸጠኛል። እያት ነኝ ኦሮሞ ልጅ ጠይቆ ሲጃት ያት ነው በለው። እንዴት አረጋገጥክ ጅቦ? አንተ ጆከር ማትቀልድ 2 ሰዓት ጮኸ። የመጨረሻው አንተስ መሆነን ያጫጫውከኝ ቆይ ጅቦኔ ጥያቄ ጠይቅ። መሪው አክቲቪስታችን መጥቶ ያስረክቦ ቁጭ ጅቦ አማራ ናት ብሎ እየተከራከረ ነበር። እኔ ትግራዊ ሲባት ኢትዮጵያ አማራ ናት ስንቀውጠው ነበር። ገና ስገባ የሰማሁት የማንን ድምፅ ታውቃለህ? ያየውን ድምፅ አየው ምናለ ይቺ አማራ አይደለችም ማለት ከፏ ጠባብ ነዋል። አየው አንተ ጆከር። እኔ እኮ አብረዋት የተማሩ ሰዎች መጡ አማራ ነች ብለው አረጋገጡ። አረጋግጫለሁ። የዛሬ 2 ዓመት 22 ላይ ቆም ስሰራ የነበረ እየነገጥኩ እኮ ጅቦ በከንቱ መልፋቴ ማድነቄ አማራ ነች ብለሽ እንትን ገትረ እየተከራከርክ ነበር። እንዲህ እኔ ምን አውቃለሁ? ጅቦ አስገብቶ ነው ያላቀ የአያቷን ኢንተርቪው ያልጣው አያቷ የኦሮሞ ሰራተኛ ነበር። የሚባል ነገር የለም። ተበልተናል። በቃ ጃፒ እስካሁን ያወራሁትን ጊሌት አድርግልኝ ጅቦ። በአፍሪካ አንደኛ በዓለም 2ኛ ሰሜናውያን ተበለን። እኔ እንኳን ተስፋ አልቆርጥም። ትግራዊት ናቸው እየከራከራሉ። ዛሬም ነገም ከነገ ወዲያም እጅ መልስ ነው የመጣ ኦሮሞ ብትሆን የኦሮሞ ባንዲራ ይዛ ነበር የምትመጣለ። ይህ ኢትዮጵያን ወክላ እኮ ነው። ምንድን እንዳለ ታውቃለህ? እንግዲህ ሌላ ሀገር ላይ የቁንጅና ውድድር ልታደርግ እየሄደች መንግስት ሳያውቅ ጎረቤት ጋር ተጠግታ ነው ያደረች። እግዚአብሔር ይስጥ እኮ። አሁን ግን ኦሮሞ እንዲሆነች ግን ተረጋጋችሁ።
ጆከር ተከፍሎት የምር ሳቢማ በልቷል እንጂ ጨክማ ይሰጥ ችቦ አንዳንድ እጇንም ቢሆን አዳምጠኛ እናቴን ወደሞለችማ የምትግራው እኔ ምንም የተከፈለ ምናምን ሳይሆን እኔም ዝም ብዬ እያደመጥኩ ነበር። ግማሹ አማራ ናት ይላል፣ ግማሹ ኦሮሞ ናት፣ ግማሹ ትግራዋይቲ ነች፣ ደቡብ ናት የሚላለ እና ከትላንት ወዲያ ነው አያቷ በቃ በኢንተርቪው አጣች። ናጎማ ሊሊሳ ባጫ ገቢሳ ብላ ስትመጣ ሁሉም እጁን አነሳ። እሺ ጃፒ ቅድም እንዴት ነው ስታዲንቅ እንደነበረ አሁን ስትተናገር ተንፍስ። ማኔ በሻዩት እኔ እንኳን አዩት በምትወረው ነገር ነው የገባሁት። ችቦ አንተኔ አሳሳትከኝ። አፍ እስኪቀድል ተጠጥቻለሁ። እኔማ አልጠጣትም። ትግራዊት ናት። የእውነት ለመናገር ጆከር ይሄ ነገር አሁንም ክፉ ከመናገራችን በፊት እናረጋግጥ እኮ እናጣራ። እናቴን ሁላችንም ተበትነን በየፊናችን እሷ አደባባይ ላይ ወጣ ካልተናገረች ከዚህ በኋላ እኔ ባመንኩበት አምኛለሁ። አንተ ያመንክበት ነው እንጂ እሱ አይደለም። ኦሮሞ ናት በቃ ትግራዊት ነች። በቃ ጸጉሯ ምናምን ይህ ሂድና ኢንተርቪዋን አዳምጥ። አያቷን አልሰማትም። ለምደው ነው ወለጋ አስለምደ የእኔ እንደሰማሁት የሆነች ባሪያ ነበረቻቸው ወረሙ ቤት አስለምዳቸው። አትስነስር አትሳደብ። ጃፒ ችግር ተሳደቡ አታሞ እንዲፈርተ ልትሞት ነው እንዴ ሰራ እንዲ ናውጣ እንዲ ሊያስበላይ እንዲ ራ ጃፒ ልኑርበት። እሺ ጆከር አሁን እቺ ኦሮሞ ናት። በቃ አለቀ። መጀምከው ጆከር በቃ ኦሮሞ ናት። በቃ ኦሮሞ ካልሆነች አያቷ በምን ኢንተርቪው ተደረገች? ሙሉ በሙሉ እኮ ኦሮሞኛ ነበር እኮ ኢንተርቪዋ። ጋይስ ትግራዊት ነች ግን ኦሮሞኛ ትናገራለች። ይሄ ነው በቃ። እንደዛ ከሆነ በአማርኛ እኔ ከዚህ ነኝ ብላ ትናገራለች። ቱኛ ደንቆሮ እኮ አይደለንም። እንግዲህ ይችን እኔ ወንድ ነው የሚመስለው። ጅቦ ራሱ ማንር ለብሶ ቢመጣ ጃፒ ራሱ ስሟን ከና አባቷ ጠራ። ምንድን የኦሮሞ አባት ያላት ስም ነው። ሀሴት የትግራይ ደረጀስ ደረጀ የትግራዋይ ደረጀ